ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመዋላ። ድና የተከበራችሁ ወንድሞች ሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬም በቀጣዩ የወህይ አይነት ዳግም ተገናኝተናል። ዛሬም የምናየው የዩሱፍን አለይሂ ሰላም የወህይ አይነት ይሆናል። አላህ ሱብሓነሁ ወተዓላ ለዩሱፍ በሱረቱ ዩሱፍ ምን ይላል? እነርሱም ይዘውት በሄዱና በጉድጓዱ ጨለማ አዘቅት ውስጥ እንዲያደርጉት በቆረጡ ጊዜ ሐሳባቸውን ፈጸሙት። ወደ እርሱም እነርሱ የማያውቁ ሲሆኑ ይህንን ስራቸውን በእርግጥ ትነግራቸዋለህ ስንል ላክንበት። አውሐይና ምን ሆነ? ላክንበት ሆነ። ወአውሐይና ኢለይሂም ለማን? ለዩሱፍ ላክንበት። ምን? ይህንን የሚሰሩትን ስራ እነሱ የማያውቁ ሲሆኑ ወንድሞቻቸው አንተን የማያውቁ ሲሆኑ ስራቸውን ትነግራቸዋለህ። እና አላህ ለዩሱፍ በላከው መሰረት ዩሱፍ እነዚህ ወንድሞቻቸው የማያውቋቸው ሲሆኑ የሰሩትን ስራ መንገር አለባቸው ማለት ነው። የወህዩ ተፈጻሚነት እንዲሆን ማለት ይህንን ስራቸውን ትነግራቸዋለህ ባለው መሰረት በአንድ ወህይ ውስጥ እንግዲህ ዩሱፍ አለይሂ ሰላም ተሽጠው አዚዝ ቤት አድገው በዙለይኻና በወይዛዝርቶች ተፈትነው እስር ቤት ገብተው ህልም ፈተው ዳዕዋ ጀምረው በንጉስ ተመርጠው ሀገር እየመሩ ታላቅ ባለስልጣን ሆነው ወንድሞቻቸው እሳቸው ዘንድ መጡ ማለት ነው። ከዚያም በእርሱም ላይ በገቡና አንተ የተከበርከው ሆይ እኛንም ቤተሰቦቻችንም ጉዳት ደረሰብን፣ ርካሽ ሸቀጥንም ይዘን መጥተናል፣ ስፍርንም ለኛ ሙላልን፣ በእኛም ላይ መጹት፣ አላህ መጽዋቾችን ይመነዳልና አሉት። ዩሱፍን አለይሂ ሰላም የማያውቋቸው ሆነው እየጠየቋቸው ሸቀጥን እንደዚህ ሙላለን እያሏቸው፣ ስፍርን ሙላለን፣ የያዝነው ዕቃ ርካሽ ቢሆንም እባክህ ለግስልን፣ መጹትልን እያሏቸው። ከዛ ይሄን ዩሱፍ ምን አሏቸው? እናንተ የማታውቁ በነበራችሁ ጊዜ በዩሱፍና በወንድሙ ላይ የሰራችሁትን ግፍ አወቃችሁን? አሏቸው። ወአውሐይና ኢለይሂም ይህንን ስራቸውን ትነግራቸዋለህ ተብሎ ተልኮባቸው ነበር ዩሱፍ። ያ ሁሉ ነገር አልፎ ዩሱፍ እናንተ የማታውቁ በነበራችሁ ጊዜ በወንድሙና ዩሱፍ ላይ የሰራችሁትን ግፍ አስታወሳችሁ? አወቃችሁን? አሏቸው። ከዛ ምን አሉ? አንተ ዩሱፍ ነህ እንዴ? አሏቸው። አዎ እኔ ዩሱፍ ነኝ፣ ይሄ ደግሞ ወንድሜ ነው አሏቸው። በእርግጥ አንተ ዩሱፍ ነህን? አሉት። እኔ ዩሱፍ ነኝ፣ ይህም ወንድሜ ነው። አላህ በእኛ ላይ በእርግጥ ለገሰልን። እነሆ የሚጠነቀቅና የሚታገስ ሰው አላህ ይክሰዋል፣ አላህ የበጎ አድራጊዎችን ዋጋ አያጠፋምና አላቸው። እና መጀመሪያውን ዩሱፍን መግደልን ወይም መሸጥን ያሰቡት መግደልን ወይም ከሀገር ማውጣትን ያሰቡት ምንድነው? የአባታችን ፍቅር ተሻማን ብለው የአባታችን ልብ ተቆጣጠረው እሱን ካላባረርን ወይም ከአባታችን ፊት ዞር ካላደረግነው የአባታችን ልብ ማግኘት አልቻልንም ብለው ከያዕቁብ ዞር አደረጓቸው። ነገር ግን ዩሱፍን ጠሉ፣ ዝቅ አደረጉ፣ ለመግደል ፈለጉ፣ ከመሬት ስር ወረወሯቸው። አላህ አወጣቸው። ያዕቁብም ብቻቸውን ከዩሱፍ ውጪ ሆነው ዩሱፍን ከማስታወስ አልቆሙም። ምክንያቱም አካላዊ የሆነ ነገር አይደለም፣ ውስጣዊ የሆነ ነገር ስለሆነ ማለት ነው። ወንድሞቻቸው ደግሞ የፈለጉትን ነገር አደረጉ፣ ግን ያዕቁብን ፍቅር አላገኙም። እና ይህ ሁሉ ምንድነው ምክንያቱ? ዩሱፍ አለይሂ ሰላም ስለበለጠን ይሄ ከአባታችን በልጦ የተገኘውን ልጅ ዘወር ማድረግ አለብን ወይ መግደል አለብን ወይም ደግሞ ከአባታችን ፊት ማዞር አለብን። ይህንን ያደረጉት ምንድነው? ዩሱፍን ተመቅኝተው። ነገር ግን ቀጥለው ምን ይላሉ? በአላህ እንምላለን፣ አላህ በእኛ ላይ በእርግጥ አበለጠህ፣ እኛም በእርግጥ አጥፊዎች ነበርን አሉ። አንቀጽ 90 ያደረግነው ነገር በሙሉ አንተን ተመቅኝተን አንተን ለመጉዳት ነበር። ግን ያደረግነው ነገር ሁሉ ዞሮ ምን ሆነ? ለኛው ሽንፈት ሆነ። አላህ ለተነቢአነሁም ቢአምሪሂም ሃዛ ወሁም ላ የሽዑሩን፣ እነሱ የማያውቁ ሲሆኑ ትነግራቸዋለህ፣ አንተንም አላወቁም። አንተ ዩሱፍ ነህ እንዴ ብለው ነው ያወቋቸው። እና ይህ እንግዲህ
አላህ ሱብሓነሁ ወተዓላ ላክንበት ሲል ያ የተላከበት ወህይ ከአላህ ስለሆነ ያ ሁሉ ታሪክ አልፎ አላህ ተፈጻሚ ያደረገው ማለት ነው። ይህ የወህይ አይነት እንግዲህ ሁሉም እነሁ መን የተቂ ወየስቢር እሱ የሚጠነቀቅ የሚታገስ ለሆነ ሁሉ የአላህ መልካም የሆነው ቃል ተፈጻሚ ይሆናል እና አላህ ከትንቆችና ከታጋሾች አድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።